ሰላም እንዴት ናችሁ? እስቲ ይሄን ሜካፕ ዛሬ አብረን እንስራ። ሜካፕ ስንሰራ አሁን ላይ የሚጀምረው ከአይብሮ ነው። አይብሮ በማበጠርና በማስተካከል እንደዚህ በጄል አስተካክለን ነው መጀመሪያ ያለብን። ልክ እንደዚህ አበጥረን አስተካክለን ነው ወደ ኩል የምንገባው እና እዚህ ጋር ለመስራት ጀምሬ ነበር ነው። ከዛ እንደዚህ ስለለመድኩኝ ለምን አለካም ምናምን ብዬ ከዛ እሱን ትቼ እንደገና መስመር መስራት ጀመርኩኝ። ቅርጽ ማስያዝ እንደዚህ አድርጌ ለካውና መጀመሪያ ከፊት ለአፍንጫችን ነው መጀመሪያ ያለብን። ከዛ ከከንፈራችን መሀል ወደ ኮርነሩ እና ከአፍንጫችን ጫፍ ወይም ከአይናችን ጫፍ ወደ መጨረሻ አይብሯችን በመለካት እንደዚህ እናስተካክላለን እና በዛ መሰረት አይብሮን መስመሩን እንሰራዋለን። ቀላል ነገር ነው። እንደዚህ ኮርነሩ ጋር ስንደርስ እጥፍ እንላለን፣ ግን ቅርጽ እንዳይሰራብን ስንታጠብ ቅርጽ እንዳይሰራብን። ከዛ ባይደምቅ ቆንጆ ይሆናል፣ ናቹራል እንዲመስል ባዶውን እንደዚህ እየሞላን። ከደመቀ አያምርም፣ ውበት አይኖረውም። ናቹራል እንዲመስል አድርገን ክፍት የሆኑ ፓርት እንደዚህ በኩላችን መሙላት ነው ያለብን፣ ቆንጆ እንዲመጣልን። የሚወጣው ምናምን ካለ ለማጨናቅ ችግር የለውም፣ በኮንሲለር ስለሚስተካከል። ብቻ አንዱ በጣም ወፍራም አንዱ ቀጭን እንዳይሆንብን ነው መጠንቀቅ ያለብን። እያየን እንደዚህ ወደ ኋላ እያለን ከሩቅ ሆነን ስናየው ነው ልዩነቱ የሚታየንና ረቅ እያላችሁ እያያችሁ ነው መስራት ያለባችሁ። ክፍቱን ልክ እንደዚህ ያደረጋችሁ መሙላት። ጫፉ ላይ ትንሽ ስስ ቢሆን ቆንጆ ነው፣ ናቹራል እንዲመስል። ከዛ እንደዚህ በኮንሲለራችን እናስተካክላለን። ኮንሲለር እዚህ ጋር ስላልነበረኝ እሷ ከለር የጠይምና የቀይ ሰው አድርጌ ነው ቀላቅዬ የሰራኋት። እንደዚህ ከመስመር ከሲያዝን በኋላ እንዳይደርቅና በኋላ ቅርጽ እንዳይወጣብን ወደታች ሳብሳብ ነው ማድረግ ያለብን። ምክንያቱም በኋላ ከደረቀ ብለን ለማድረግ ያስቸግረናል። እንደዚህ ሳብሳብ ነው የምታደርጉት። እንደዚህ ብሎ ከደረቀ ምንም ችግር የለውም። ሌላኛው እስከምትሰሩ እንዳይደርቅ ነው እንደዚህ አርጋችሁ የምትስቡት። እና ብሩሽ ስትይዙ ቀለል አድርጋችሁ ሳትጫኑ ነው የምትይዙት። እንደዚህ ከሰራችሁ ጀምሮ ቆንጆ መስመር ይይዛል። ቅርታ የአማርኛ ትንሽ ጠፋብኛል። እና እንደዚህ እያሰባችሁ ሲሰሩ ከእጃችሁ እየቀነሳችሁ መሆን አለበት፣ እንዳይበዛ። ከበዛ በጣም አስቸጋሪ ነው፣ መስመር ይዝብናል። እሱን ለማስተካከል በጣም ከባድ ስለሆነ እጃችን ላይ ኮንሲለሩ ወይም አይሊዷ ላይ እናስቀምጥና ኮንሲለሩ እንደዚህ እየቀነስን ነው መስራት ያለብን። ብሩሹ 4 ማዕዘን ወይም እንደዚህ ትንሽ ሾል ያለች ብሩሽ ከሁለቱም አንድ መጠቀም እንችላለን። እንደዚህ ቀስ መስመር ወደ ውስጥ እንዳይገባብን እየተጠነቀቅን ነው መሆን ያለበት። ሌላው ችግር የለውም፣ ይስተካከላል። እንደዚህ መሳብ ደግሞ እንዳረሱ፣ ምክንያቱም ቅርጽ ከያዘብን በጣም አስቸጋሪ ነው። በኋላ መስመሩን ለማጥፋት ደርቆ ከባድ ስለሚሆን ሜካፓችን ስለሚያበላሽልን ቀስ አድርገን ብንሰራው ተመራጭ ነው። ከዛ ወደ ላይ እንሰራለን። የላይኛው በፋውንዴሽን የሷ ከለር ብላችሁ ያስቀመጣችሁ ፋውንዴሽን ብትሰሩት ይሄ የላይኛው ተመራጭ ነው፣ እንዲመሳሰል ከፋውንዴሽኑ ጋር ማለት ነው። ብለንድ ለማድረግ ምናምን እንዳትቸገሩ በፋውንዴሽን ብትሰሩት ቆንጆ ይሆናል። አያችሁት? አሁን ሲሰራ መጀመሪያውና አሁን በጣም ልዩነት አለው። ቆንጆ አይብሮ ናቹራል ነገር ነው የሚመስለው፣ ደመቅ ያላለ ማለት ነው። እዚህ ጋር ደግሞ አይብሮአችን ሰርተን ጨርሰናል። አሁን በቢቲ ብለንደራችን ብለንድ ማድረግ ነው። ኮንሲለሩ እዚህ ጋር ባናሳንሰው ጥሩ ነው ኤዲዳችን ላይ፣ ምክንያቱም ሻዶ በደንብ እንዲይዝልን ነው ማሳነስ የሌለብን። በደንብ አድርገን ብለንድ አድርገን አይኗ ብትገልጣውን መስመር ይይዝብናል እና አይኗ ሳትገልጥ በማክ ነው የምጠቀመው እኔ። በማክ ፓውደር አድርጋችሁ ሴት ማድረግ እንዲቆይ እና መስመር እንዳይዝብን እንደዚህ ሴት ማድረግ ይኖርብናል።
ሁለቱም አይኗ በደንብ አድርገን ሻዶ እንዲቆይልን ማለት ነው። እዚህ ጋር የምትፈልገውን ወይም የምንፈልገውን ቤዝ መርጠን እንደዚህ ቀስ አድርገን በስሱ ነው መሆን ያለበት። ቤዙ እንዳይደምቅብን እና ላይን እንዳይሰራብን ብለንድ ማድረግ አስፈላጊ ነገር ነው። ሜካፕ ላይ ምንም ነገር ብታደርጉ ብለንድ ካልተደረገ ምንም ነው የማያምረው። ብለንድ መደረግ አለበት። ለብዙ ጊዜ ቢፈጅም ብለንድ መደረግ አለበት። አሁን ደግሞ ሺመሩ ወይም ግሊተሩ እንዲይዝልን ኮንሲለር ትንሽ እናደርጋለን። አይሊዷን ብቻ ሺመሩ እንዲቀመጥበት የምንፈልገው ቦታ ብቻ እንደዚህ አድርገን ኮንሲለር አድርገን ብለንድ እናደርገዋለን በቢዩቲ ብለንደር እንዲይዝልን ሺመሩ እንዲቆይልን እንደዚህ የምናደርገው። ከዛ የምትፈልገውን ግሊተር ወይም ቤዝ ሺመር አስመርጠን እንደዚህ እያስቀመጥን እንደዚህ ቁጭ ታፕታፕ እያደረግን ነው ማድረግ ያለብን። ብለንድ የምናደርገው በኋላ ነው። አስቀምጠን ስንጨርስ መስመር የሰራችውን ፓርት እናጥፋታለን ብለንድ አድርገን በደንብ ማለት ነው። እዚህ ጋር ስለቆረጥኩት ነው እንጂ በደንብ በጣም ነው ብለንድ ያደረኩት። ጊዜ ይፈጃል፣ ግን አሪፍ የሆነ ሪዛልት ስለምናገኝበት በደንብ ብለንድ ማድረግ እንደዚህ እስከምንፈልገው ብለንድ አድርገን ሲጨርስ በብራውን ወይም ጥቁር ትንሽ እዚህ ኢነር ኮርነራችን ላይ አስቀምጠን ቁጭና የምናደርጋት። ከዛ ብለንድ ማድረግ በደንብ ብለንድ አድርገን ቆንጆ አድርገን ስንሰራው በጣም ነው የሚያምረው። ላይነር እናደርጋለን። አሁን ላይነር ስናደርግ ቆዳችን ከኛ ጋር ስለሚሸበሸብ መያዝ በስሱ ከኛ ጋር ሻዶ እንዳይነሳ በስሱ ይዘን አስተካክለን ላይነር ማድረግ አለብን እና ቀጥ ያለ መስመር መሆን አለበት። ቢወፍርም ቢቀጥንም ቀጥ ያለ መስመር መሆን አለበት። የሆነ ያበጠ የጎረበጠ ምናምን እንዳይኖረው ቆንጆ አድርገን ላይነር መስራት አለብን። ቢያጥርም ቢረዝም ጫፏ ሹል መሆን አለባት። እንደምታውቋት ሹል ያለች ስትሆን ታምራለች ላይነሯ። እና እስከምትሾልልን ድረስ በጫፏ ነው መቀባት ያለብን። እንደዚህ አስተካክለን አንዱ ረጅም አንዱ አጭር ወፍራም ምናምን እንዳይሆን ከሩቅ አይተን እኩል ነው ማድረግ ያለብን። ላሽ እንጠቃለን እናደርጋለን። አሁን አይላሽ ግሉ ስንቀባ ሳይበዛ በስሱ መሆን አለበት። አይዝልንም። ከበዛ ቶሎ ስለማይደርቅ ስለማይዝልን ትንሽ አድርገን እና ቀብተን ወዲያም አይደለም የምንለጥፈው፣ ትንሽ ማቆየት አለብን። ከለሩ ይቀየራል። ትንሽ ስናቆየው ንፋስ ሲነካው ጥቁር የነበረው የሆነ ትንሽ ነጣ ማለት ይጀምራል። የዛኔ ነው የምንለጥፈው እና መሀል ላይ እናስቀምጣትና ከዛ ወደ ጎን እንስባታለን። ወዴት እንደወጣች አይተን እየሳብን ነው የምንለጥፋት። ከዛ ፊት ወደ ማጽዳት እና ፋውንዴሽን መምረጥ ነው የምንገባው። የአይን ነገር ስንጨርስ ፊቷን አጽድተን እዚህ ጋር በጣም ነው የሻዶ ነው ያወጣው፣ እሱ አይደለም። ፊቷ ታጥባለች ስትጀምር ሜካፕ ነው። እዚህ ጋር ፕራይመር ነው የምንቀባው። ፕራይመር ቀብተን ነው ሻዶ የምንቀባው። ፕራይመሩ እንደዚህ በብሩሽ ማድረግ እንችላለን፣ በእጃችን ማድረግ እንችላለን። ስናደርግ ማቆየት አለብን። ንፋስ መንካት ትንሽ ደረቅ እንዲል ንፋስ እንዲያገኝ መፍቀድ አለብን። ከዛ ነው ወደ ፋውንዴሽን መንገባው። ፋውንዴሽን ይሁን እንደምታዩት የራሳው ከለር ነው። እንደዚህ አድርገን ብለንድ ነው የምናደርገው። ፕሮዳክቱ እንዳይወስድብን ቢዩቲ ብለንደር ትንሽ ውሃ ብናስነካው ቆንጆ ነው። ውሃ ከነካው ፕሮዳክቱን አይይዝልንም እና ቅርጽም አይኖረውም። ብለንድ ስናደርግ
ውሃ ካለው ቅርጽ ስለማይኖረው ውሃው ሳይበዛም በትንሹ መሆን አለበት። እንደዚህ ቆንጆ አድርገን እንሰራለን። አፍንጫ አልገባ ብሎኝ ነበር። ትንሽ ኃይል ተጠቀምኩኝ መሰለኝ እና እዚህ ጋር መጀመሪያ ኮንሲለር ስለተጠቀምኩኝ ትንሽ ነጣብኝና በፋውንዴሽን ደገምኩት ቅርጹ እንዲጠፋልኝ ብዬ ነው ማለት ነው። ቅርጽ እንዳይኖረው ርቀን ስናየው። አሁን ብለንድ አድርገን አመሳስለን ጨርሰናል። አሁን ምንገባው ወደ ኮንሲለር አድርገን ፀሐይ የሚነካው ቦታ፣ ፀሐይ የሚያገኘው ቦታ ኮንሲለር ነው የምንጠቀመው። አፍንጫዋ ደግሞ ቀጥ ብላ እንድትወጣለን ኮንሲለር በጣም አስፈላጊ ነገር ነው እና ከንፈሯ ላይ እና ገጯ ላይ እናደርጋለን። ከዛ አይነ ስር በደንብ ብናደርግ ቆንጆ ነው። ሴት እንዲሆንልን ደግሞ ትንሽ ጠቆር ስለሚል አይናችን ስር እሱ ኮንሲለር ብንጠቀም አሪፍ ነው። ቢቲ ብለንደሯ ትንሿ ካለች ቆንጆ ነው። ከሌለ ደግሞ በዚሁ እንደዚህ ጫን እያላችሁ ስትይዙት የምትፈልጉትና ቦታ ላይ ሊያደርስላችሁ ይችላል። እንደዚህ ብለንድ አድርገን ቅርጽ ስለሚሰራብን ኮንሲለሩና ፋውንዴሽኑ በደንብ ብለንድ ማድረግ አለብን እና እዚህ ጋር የምንገባ ወደ ኮንቱር ነው። ኮንቱር ስናደርግ እዚህ አገጩ ላይ ስናደርግ ወደ ውስጥ ገባ ያለ በተለይ ወንዶች ወፍራም ፊት ያላቸው ምናምን ኮንቱር ከተጠቀምን ቆንጆ ሉክ ነው የሚሰጠን። አጥንታቸው እንዲያወጣና እዛ ሻዶ ኮንቱር መንቀባበት ቦታ ወደ ውስጥ የገባ አይነት ሉክ ነው የሚሰጠን። ነጭ ነገር ስንጠቀም የሆነ ነገር ጎላ ብለው እንዲታይ ነው። ጥቁር ደግሞ እንዲጠፋልን ነው የምንቀባው እና እዚህ ጋር ደግሞ ኮንቱር ነው መቀባት ከቆዳ ከፀጉሯ ስርና ፋውንዴሽኑ ስለሚታይ ልዩነት ስላለው ላይን ስለሰራ እሱን በኮንቱር ነው የምናጠፋው። ኮንቱር ስንቀባ ይጠፋል እሱ በራሱ። ብለንድ ስናደርገው ይመሳሰላል ከቆዳውና ፋውንዴሽኑ ምንም ቅድምና አሁን ልዩነት አለው። አሁን ምንም ምልክት የለው፣ ላይን አልሰራም። ብለንድ ሲደረግ ይጠፋል። በደንብ ብለንድ ስናደርግ በኃይል ሳይሆን በሱሱ ግን በደንብ ነው ብለንድ ማድረግ ያለብን። ጊዜ ወስደን በሱሱ በጣም ብለንድ ከተደረገ ያኛው ደግሞ ዱቄት ስለሆነ ይፈረፈርብናል። ይህንን የምናደርገው ሴት እንዲሆንልን አይኗ ስትከፍ ስትገልጥ ጭምድድ ስለሚል ቆዳችን እና ኮንሲለሩ እንደዛ እንዳይሆንብን ሴት ማድረጊያ ፓውደር ነው። በፓውደር ነው ሴት የምናደርገው። እንደዚህ ፍለፊ ብሩሽ ሳትሆን ቢቲ ብለንደር የምትመስላለች በሱ ብንጠቀም ቆንጆ ነው። ይሄ በብሩሽ ትንሽ ይከብዳል እና እንደዚህ ጫን እያላችሁ ብታረጉት ቆንጆ ነው። ግን እንትኑ መጀመሪያ ማራግፍ አለብን በእጃችን እንደዚህ ለማድረግ እዛ ቁጭ እንዳይል በኋላ ስለሚያስቸግር ፓውደሩ በእጃችን እያራገፍን ነው መጠቀም ያለብን። ቆንጆ ሆነን እንዲሆንልን እዛው እያለ ካደረግነው ይፈረፈርብናል። እና ምን የምንጠቀመው ትንሽ ጠቆር ያለች ስለሆነች በጣም ቀይ እንዳይሆንብን ከመካከለኛውና ትንሽ ነጣ የሚለው ብለሽ ነው የምናደርገው። ትንሽ ነው የምናደርገው በስሱ። ከዛ ብለንድ እናደርጋታለን እየጨመርን እንጂ ባንዴ ብዙ አናደርግም። ምክንያቱም በጣም ሊቀይ ልትሆንብን ስለምትችል ቅርጽና ቅርጽ እንዳይሰራብን እንደዚሁ ትንሽ ያደረግን ትንሽ ብለንድ እያደረግን መስራት ያለብን። አንደኛውም እንደዛ አድርገን ሰርተናል። ብለንድ ስናደርገው ምንም ቅርጽ አይዝብንም።
ያው እኔ በደንብ አድርጎት ልምላችሁ በቃ ብለንድ ብቻ ነው አሁን የምንጠቀመው። ሃይላይቱም ቀላቅለን ነው የምንጠቀመው። ጉንጫችን ላይ አንዷ በብሩሽ መጠቀም ትችላላችሁ። አንዷ ትቀባለች፣ አንዷ ብለንድ ታደርጋለች። ቅርጽ ስለሚፈጥር ቅርጽ እንዳይፈጥርብን እንደዚሁ እየቀባን ብለንድ እየቀባን ብለንድ እያደረግን ነው የምንሄደው። ምክንያቱም ቅርጽ ስለሚሰራ ተጠንቅቀን ነው መቀባት ያለብን። ሁሉም ባይዘው አንዳንድ ሌላ አንዱና አድርገን ሌላ ስንጀምር ቅርጽ ስለሚፈጥር ብለንድ አስፈላጊ ነገር ነው። አፍንጫዋ ደግሞ በኮንቱር ነው የምንሰራው። እንደዚህ ቀጠን ማለት አለባት። ወደ አፍንጫዋ ወደ አይኗ ስር እንዳይወርድ ቀጠን አድርገናል እንቀባና ብለንድ እናረጋታለን። ላይን የፈጠረችውን ፓርት ብለንድ አድርገን ስንጨርስ እዚህ ጋር የምናደርገው ሃይላይት ነው። እዚህ ጋር የሚወጣ ሃይላይት በጣም ነው የሚያምረው። እንዲይዝልን መጀመሪያ ኮንሲለር ነው ያደረግነው፣ ወይም ፋውንዴሽን መጠቀም እንችላለን። እንዲይዝልን ሃይላይቱ እዚች ጋር እናስቀምጣትና ቁጭ እናረጋት። ቅርጽ ክብ ነገር ስለምትሆን ብለንድ እናረጋታለን። እሷን ፓርት ቅርጽ ይዛል። በጣም ነው ቅርጽ የሚያወጣው። ክብ ነገር ነው የሚሆነው። ያያችሁት? እሷን ክቧን ከመሀል ሳይሆን ዳርዳሯን ብለንድ ማድረግ። ዳርዳሯን ስትነካ ብለንድ ትሆናለች። አይኗን ስትቀልጥ በጣም ቆንጆ ነው የሚሆነው። እዚህ ላይ የምናደርገው ሃይላይት ነው እና በጣም ቆንጆ ነው ሆኖ እንዲታይ ቅንድቡ ያግዘናል፣ ያምራል። እሱ ነገር ስናደርገው ቅንድቡ ቆንጆ ነው ይታየናል። ለኔ ብቻ ነው ወይስ ለሁላችሁም እንደዛ ነው? ግን ቆንጆ ነው ልኩም ይሰጣል። ፋውንዴሽኑ ትንሽ ከአንገቷ ጋር ላይ መሳሰል ስለሚችል በብለንድ ባረጋችሁበት ቢቲ ብለንደር አንገቷን ነካ ማድረግ ትችላላችሁ። ከንፈሯ በጣም ትንሽ ስለነበረች መጀመሪያ የምንጠቀመው ሁል ጊዜ ሊፕ ላይነር ነው። በሊፕ ላይነር መስመር ሰርተን ቅርጽ አውጥተን ነው ወደ ቻፕስቲክ የምንገባው። ቻፕስቲኩና ሊፕ ላይነሩ እራሱን ቅርጽ እንዳይፈጥርብን እሷ ካረገችው በኋላ እኛ በብሩሽ ብለንድ ማድረግ አለብን። ጥቁርና ዳርዳሩ ጥቁር መሀሉ ደግሞ ቀይ እንዳይሆንብን የተጠቀምኩት ቻፕስቲክ ኑድ ከለር ነበር እና በጣም ነው የሚያምረው። የሚመሳሰል ነገር ስለነበር ከሻዶውና ብለሹ ጋር ከተመሳሰለ ሜካፕ ያምራል ስንሰራው። ብለሽና ሻዶ እና ቻፕስቲክ ከተመሳሰለልን እዚህ ጋር ማስካራ ነው የምንቀባት። ጠቆር ይላል። አይላሽ ባናረግላትም የራሷ ላሽ በማስካራ ብቻ ብናረገው ቆንጆ ነው የሚሆነው። ማስካራ በጣም ነው የሚያሰምረው እና እዚህ ጋር ሁለቱም ሲደረግ በጣም ነው ብዙ ነው የመሰለው። በጣም ነበር የሚያምረው። ቀስ እያልን እንዳታለቅስብን አይኗ ለብዙ ጊዜ ስትቀልጥ እና ይሄ እዚህ ጋር ሴቲንግ ስፕሬይ ነው የምንቀባው። ሻዶ እንዳይነካብን አይኗ ውስጥ እንዳይገባ። አዲስ ነገር እንዲደርሳችሁ ሳብስክራይብ አንርሳ።